ሰላም ክቡራትና ክቡራን እንዴት ናችሁ? ፍቃዱ ነኝ ከጎልደን ፓላስ ሪል ስቴት። ዛሬ ሁለተኛ ፕሮጀክት ስለሆነው ጎላጎል 22 ስለሚገኘው ፕሮጀክት አንድ መረጃ አጋርቻችሁ ነበር። የኮንስትራክሽን ሂደቱንም በተወሰነ መልኩ አይተነው ነበር። ዛሬ ደግሞ እንግዲህ ይህንን ፕሮጀክት ቦታው ላይ ሄደን ኮንስትራክሽኑ በምን አይነት ፍጥነት እየተገነባ እንዳለና ያሉትን አማራጮች በስፋት የምንመለከታቸው ይሆናል። አብራችን ቆዩ። እንደምታዩት እንግዲህ ይህንን ፕሮጀክት ከዛሬ 2 ሳምንታት በፊት ይዤላችሁ ቀርቤ ነበር። ምናልባትም ቃልም ገብቼላችሁ ነበር። ከ2 ሳምንት በኋላ ደግሞ ድጋሜ ፕሮግረሱ ምን ላይ ደርሷል የሚለው ነገር አሳያችኋለሁ በማለት ማለት ነው። ምናልባት አሁን እንደምታዩት የግንባታ ደረጃ ላይ ደርሷል። ባለፈ ጊዜ ስናየው የፋውንዴሽን ስራ እየተሰራ ነበርና አሁን ላይ ደግሞ እንደምታዩት የፋውንዴሽን ስራውን ጨርሰው ኮለኖችን የመጀመሪያ ዙር ኮለኖች ቆመው የቤዝመንት ኮለኖች ማለት ነው ሙሊትን ነው እየጠበቁ ያሉት። በዚህ ሳምንት መጨረሻ ተሞልተው የሚጠናቀቁ ይሆናል ማለት ነው። ስለዚህ ጎልደን ፓላስ ሪል ስቴት ይህንን ፕሮጀክት ሁለተኛ ፕሮጀክት ነው አክቹአሊ። ባለፈም እንደነገርኳችሁ ሰሚት 72 አንደኛው ፕሮጀክት አለ። ጎላጎል አደባባይ 20 ሜትር ደግሞ ወደ ደንበሯ መስመር ገባ ብለን የምናገኘው ፕሮጀክታችን የሁለተኛ ፕሮጀክታችን ነው። ይህንን ፕሮጀክት በ3 ዓመት ጊዜ ገንብቶ ለማጠናቀቅ ነው አሁን ላይ ስራ እየተሰራ ያለው። ምናልባትም ከከተማዋ ልማት ጋር ተያይዞ ከኮሪደር ልማት ከተማዋ የአዲሱ ማስተር ፕላን ጋር ተያይዞ በጣም ለረጅም ጊዜ ፕላን አሜንድመንት እየሰራንበት የቆየ ይህንን ቢልዲንግ ወደ 3 ጊዜ ነው አሜንድ አድርገን አሁን ላይ ጸድቆ ወጥቶ ለሽያጭ ግንባታም የጀመረበት ሁኔታ ያለው፣ ሽያጭም በዛ መልኩ የጀመረው ማለት ነው። የቢልዲንግ ምናልባት ለማስታወስ ያክል በባለፈው ቪዲዮ ላይ በደንብ ያወራንበት ነገር ነው። ነገር ግን ለማስታወስ ያክል አሁን አዳዲስ ተመልካቾችም ካላችሁ እናንተንም በደንብ እንድታዩት ለመግለጽ ያክል 4 ቤዝመንቶችና G+27 የሆነ በጣም ሃይ ራይዝ የምንለው አፓርትመንት ነው። የሚገኝበት ሎኬሽንም እንግዲህ ከጎላጎል አደባባይ 20 ሜትር ማለት ወደ ደንበሯ መስመር ኦልሞስት ከአደባባዩ በቅርብ ርቀት ላይ የሚገኝ ፕሮጀክት ነው። ይህንን ሎኬሽን በሁሉም ዳይሬክሽን ስናየው በጣም የከተማችን ወሳኝ የሚባሉ ቦታዎችን በቅርብ ርቀት አክሰስ የምናደርግበት ቆንጆ ሎኬሽን ነው። እዚሁ ላይ ቁመን ደግሞ እንደምናየው አዲሱን ቤተ መንግስት ጨምሮ በጣም የጫካ እይታ ፉል የሆነ የጫካ እይታ ያለው ከተማውንም በተቻለ መጠን በጥሩ ሁኔታ ኮንትሮል ለማድረግ ወይም ለመቆጣጠር ለማየት ቆንጆ እይታን የሚፈጥርልን አይነት ቢልዲንግ ነው። ስለዚህ ቆንጆ ሎኬሽን ወይም ፕራይም የሚባል ሎኬሽን ላይ ነው ማለት ነው ይህንን ግንባታ የጀመርነው እየገነባንም ያለ ነው ማለት ነው። ምናልባትም ታውቁታላችሁ ደግሞ 22 የሚባለው አካባቢ በጣም መሰረታዊ የምንላቸው ነገሮች ለምሳሌ ሆቴሎች የሚበዙበት አካባቢ ነው። ለከተማችንም በጣም ሴንተር የሆነ ዳውንታውን የምንለው ነው። ምናልባት ከቦሌ እንኳን እንደ ሪፈረንስ ስናየው በጣም በቅርብ ርቀት በ1 ኪሎ ሜትር ራዲየስ ነው ከቦሌ ወይም ዋኪንግ ዲስታንስ ነው የምናገኘውና በአጭር ርቀት ላይ መገኘቱ በራሱ የከተማው በጣም ወሳኝ ቦታ አማካኝ ቦታ ያደርገዋል ማለት ነው። አካባቢው እንግዲህ ሆቴሎች የሚበዙበት አካባቢ ነው ታውቁታላችሁ ብዬ አስባለሁ። በቅርብ ርቀት ካፒታል ሆቴልን፣ አክሱም ሆቴል፣ ሆሊዴይ ሆቴል፣ ጌት ፋም ሆቴል እነዚህ ሌሎች ተጨማሪ ኢንተርናሽናል ሆቴሎችን የምናገኝበት ነው። ያ መሆኑ ደግሞ ተመራጭ ያደርገዋል ማለት ነው። ልናከራየውን ብንል እዚህ ጋር የምንገዛቸውን ፕሮፐርቲዎች እንሽጣቸውን ብንል ቫሊያቸውን አድ ያደርግልናል ማለት። በተጨማሪ ደግሞ እንግዲህ ለከተማው እንዳልኳችሁ በጣም ሴንተር ቦታ ነው። ወደ የትኛውም ዳይሬክሽን ለመሄድ ስናስብ የመንገድ አማራጮች በተሟላ መልኩ ያሉት ነው። ምናልባት አደባባዩን ስናይ እንደ አንድ መስቀለኛም ቦታ ነው የምናየው። ወደ መገናኛም፣ ወደ ቦሌም፣ ወደ ኡራኤል፣ ወደ መስቀል አደባባይ መስመርም፣ ወደ ካዛንቺስ፣ ወደ ሲግናል መስመርም እንደዚሁ በጣም የመንገድ አማራጮች ያሉት ነው። ከዛ በተጨማሪ ደግሞ ምናልባት ከተማ ውስጥ ውድ የሚባለው መንገድ ፊት ለፊቱ ላይ ያለ ፕሮጀክት ነው። ምናልባት አሁን የኛ ሳይት ከሚገኝበት በፊት ለፊቱ የሚገኘው ከእንግሊዝ ኤምባሲ ጀምሮ በዚህ በጎላጎል አደባባይ አድርጎ ቦሌ አዲሱ ስቴዲየም አድርጎ ቦሌ ኤድና ሞል ከዛን እስከ ዓለም ሲኒማ ድረስ ወይንም አፍሪካ ቬኑስ እስከምንለው እስከ ዋናው መንገድ ወደ 4.5 ኪሎ ሜትር ርዝመት ያለው በወርልድ ባንክ ፋይናንስ የሚደረግ በጀርመኑ ካምፓኒ ዲዛይን ተደርጎ በቻይናው CCECC እየተገነባ የሚገኝ ከተማችን ውስጥ ውድ የሚባል መንገድ ምናልባት የኢሮፒያን ስታንዳርድ ነው የሚሆነው። ስታንዳርዱ የአይቲኤስ ሲስተም እየተገጠመለት በጣም ሌተስት የሆኑ ካሜራዎች የሚገጠሙለት የትራፊክ ማኔጅመንቱ በጣም ከፍ ያለ ሌተስት በሆኑ ካሜራዎች የሚመራ የሚሆነው ሞደርን የሆነ ትራፊክ ሲስተም የሚጠቀም በዛ ደረጃ በጣም ቆንጆ ዲዛይን ያለው መንገድ ነው። እንደ ሃይዌይም ነው እንደ ላይክ እንትን የምንለውና ይህ መንገድ በራሱ ቫልዩ አድ ያደርጋል። ምክንያቱም ከተማ ውስጥ የለም እስካሁን የመጀመሪያው ነው የሚሆነው ማለት ነው እነዚህን ቴክኖሎጂዎች ይዞ በመገጠምና ይህ በራሱ አንድ ቫልዩ አድ የሚያደርግ ነው እና አንድ ሰው እዚህ ፕሮጀክት ላይ ሲገዛ እነኚህን ሁሉ አብሮ ነው የሚገዛቸው። ይህ ፕሮጀክት እንግዲህ በጣም ሞደርን የሚባል ዲዛይን ያለው በጣም ሞደርን የሆነ ፕሮጀክት ነው። ምናልባት 4 ቤዝመንት እና G+27 የሆነ በጣም ሃይ ራይዝ ቢልዲንግ ነው። ካሟላቸው ፋሲሊቲ አንጻር ስናየው እንኳን ከተማ ውስጥ ካሉት ለምሳሌ የመዋኛ ገንዳን አካተው ከሚገነቡ ቢልዲንጎች ይህ ሁለተኛና ሶስተኛው ነው። ላይ ከተማ ውስጥ 1 እና 2 ነው ያሉትና ይህ እንደ አንድ ማሳያ የሚሆነው የቢልዲንጉንም ሌክዠሪነት የሚያሳይልን ነው የሚሆነው። ምናልባት ግን ዘርዘር አድርጌ ሙሉውን ለመጥቀስ ያክል በጣም ዘመናዊ የሚባሉ አፓርትመንቶች የሚያሟሉት ነገር ደግሞ የሚያሟላ ነው የሚሆነው። ለምሳሌ 4 ቤዝመንቶች ለፓርኪንግ አገልግሎት ነው የሚውሉት። ከዛ በኋላ ከግራውንድ ጀምሮ
እስከ 6ኛ የንግድ ሱቆች ናቸው ቢሮውን ጨምሮ ማለት ነው። 7ኛና 8ኛ በተለየ መልኩ ካር ሊፍት ፓርኪንግ ነው። በዘመናዊ መልኩ የመኪኖች በሊፍት ወጥተው ፓርክ የሚደረግበት ስፔስ ይሆናል። 9ኛና 10ኛ ደግሞ ነምበር 1 ፊትነስ እና ስፓ የድርጅቱ አንድ አካል የሆነው ነምበር 1 ፊትነስ እና ስፓ ሁለተኛ ብራንቹ ጂም እና ስፓ ይኖረዋል ማለት ነው። ደን 11ኛ ፍሎር ሙሉ ለሙሉ የመዋኛ ገንዳውን አካቶ ሪክሬሽናል ኤሪያ የልጆች ማቆያ ዴይኬሎን ላይብራሪዎች እና የደስታ ሀዘን እንደዚህ አይነት ነገሮችን ኦኬዥን ማክበር ብትፈልጉ ለዛ ፐርፐዝ የሚሆን ሰፋ ያለ ቦታ ያላቸው ሙሉ ፍሎሩ ለዛ ፐርፐዝ የሚያገለግል ስፔስ ይሆናል። ፕላስ ደግሞ ተጨማሪ 28ኛው ፍሎር ወይም 27 ነው ብያቸዋለሁ ህንጻውና 28ኛው ፍሎር ቴራስ ነው ሰገነት፣ እሱም ደግሞ ሰፊ ስፔስ ለተለያዩ ኦኬዥኖች ማክበሪያ የሚሆን ማለት ነው። ስለዚህ በዚህ ደረጃ ዲዛይኑ በዚህ ደረጃ ተዘጋጅቶ ለመኖርም ፕላስ ደግሞ ለኢንቨስትመንት ቢፈለግ ለሁሉም በሚሆንበት መልኩ የታሰበና ዲዛይን የተደረገ ነው ማለት ነው። ይህንን ነው የሚመስለው። እንደገና ደግሞ የኮሜርሻል ፓርቱና የአፓርትመንት ፓርቱ ከሁለት የሚለይልን ደግሞ መሀል ላይ ያለው ሪክሬሽናል ኤሪያ ነው። ከ11ኛ ፍሎር ላይ ያለው የመዋኛ ገንዳና አካቶ የልጆች ማቆያ ነው ብዬ የነገርኳቸው ሪክሬሽናል ኤሪያ ለአፓርትመንቱና ለኮሜርሻል ፓርቱ እንደ መለያ ወይም እንደ ባውንደሪ ሆኖ ያገለግለናል ማለት ነው። ከዛ ውጭ በጣም መሰረታዊ የሚባሉ ነገሮች ላይ አንዳንዴ መጥቀስ ስላለብን ብቻ የምንጠቅሳቸው ነገሮች ደግሞ አሉ። ለምሳሌ የከርሰ ምድር ውሃ ማንዳቶሪ የሆነ ነገር ነው የሚኖረው ይሆናል፣ እናወጣለታለን። ፕላስ ኤሌክትሪክ ካር ቻርጂንግ ስፔሶች አሁን ላይ ካሉ ሞደርን አፓርትመንቶች ጋር አብረው የታሰቡ ዲዛይኖች ናቸው። ሊፍቶች በጣም ሰፓሬት ሊፍቶች ነው ያለው። የኮሜርሻል ራሱን ችሎ ሊፍቶች ይኖሩታል። የአፓርትመንት ራሱን ችሎ ሊፍት ይኖረዋል። ፓሴንጀር ሊፍት ራሱን ችሎ ይኖራል። የእቃ ሊፍቶች ደግሞ ራሳቸውን ችለው ይኖራሉ። የአደጋ ጊዜ መውጫዎች፣ ደረቅ ቆሻሻ ማስወገጃ፣ እነዚህ ነገሮች ሙሉ ለሙሉ አሟልቶ ነው የሚገነው። ፕላስ ደግሞ የቤቶቹ አቀማመጥ መሀሉ የህንፃው እንደምታዩት 3 ማዕዘን ህንፃ ነው። 3 ማዕዘን ቅርጽ ነው ያለውና መሀሉ ኦፕን ዳውን ነው የሚሆነው፣ ክፍት ነው የሚሆነው ብርሃን ለማስገባት ማለት። ስለዚህ የቤቶቹ አቀማመጥ የሶስቱንም አንግል ነው የሚይዙ። የሶስቱንም አንግል ስለሚይዙ ሁሉም የተፈጥሮ ብርሃንን በበቂ ሁኔታ ማግኘት ይችላሉ ማለት። ምናልባት ባለ 2 መኝታ ቤት ስትመርጡ የሳሎናችንና ሁለቱ መኝታ ቤቶች ለብርሃኑ ወይንም ደግሞ መንገድ ወዳለበት ሳይድ ፌስ የሚያደርጉ ናቸው። በጣም ቆንጆ ዲዛይን ያለው አፓርትመንት ነው ማለት። እንግዲህ ከዚህ ፕሮጀክት ላይ ለሽያጭ ያቀረብናቸውን ቤቶች ግልጽ ለማድረግ ያክል ከባለ 1 መኝታ እስከ ባለ 3 መኝታ ቤቶች ናቸው። ባለ 1 መኝታዎቹ ከ79 ካሬ ሜትር ጀምሮ 80 ካሬ ሜትር እስከ 84 ካሬ ሜትር ድረስ የምናገኝ ይሆናል አማራጮችን። ባለ 2 መኝታ ቤቶች ደግሞ ከ116 ካሬ ሜትር ጀምሮ እስከ 124 ካሬ ሜትር የካሬ አማራጮችን እናገኛለን ማለት ነው። ባለ 3 መኝታ ቤት በፍሎር አንድ ቤት ብቻ ነው በነገራችን ላይ 158 ካሬ ሜትር ስፋት ያለው ባለ 3 መኝታ ቤት ይኖራል ማለት። እንግዲህ እነዚህን ቤቶች ስናይ የካሬ አማራጫቸው በጣም ታርጌት የሆነ ወይንም አፎርደብል የሆነ ባለ 1 ስንል የማይሰፋም ደግሞ የማይጠብም አማካኝ፣ ባለ 2ም ስንል በዛ ሬንጅ ባላንስድ በሆነ የካሬ መጠን ነው ተከፋፈሉት ማለት ነው። ስለዚህ እነዚህን ቤቶች አሁን ላይ በማስታወቂያ ዋጋ ነው ምናልባት ባለፈ ሳወራችሁ ባለፈው ማስታወቂያ ለ15 ቤቶች ብቻ የቀረበ የማስታወቂያ ዋጋ በካሬ 98 ሺህ ብር ብያችሁ ነበር። አሁን ከዛ ላይ 6 ቤቶች ተሽጧል አክቹአሊ። ስለዚህ 9 ቤት ብቻ ነው ያለው ማለት ነው። 9 ቤቶችን ዛሬ የምናገኘው በካሬ 98 ሺህ ብር ነው። እነዚህ 9 ቤቶች ከተሸጡ በኋላ ዋጋው ወደ 103500 ብር ከፍ ይላል ማለት ነው። ስለዚህ ቀድማቸው ለ5500 ብር በካሬ ሜትር ጭማሪ ሳይደረግ የምትስተናገዱበት የ98 ሺህ ብር የካሬ አማራጭ ዋጋ ቀሩት 9 ቤቶች። ባለ 1 መኝታ ቤቱን 79 ካሬ ነው ትንሹ ብያቸዋለሁ። አጠቃላይ ዋጋው 7,700,000 ብር ነው የሚሆነው። የእሱን 10% ቅድመ ክፍያ ማለት 770 ሺህ ብር ቅድመ ክፍያ ከፍላችሁ መግዛት የምትችሉ ይሆናል። ባለ 2 መኝታ ቤቱ ደግሞ 116 ካሬ ነው ትንሹ ብያለሁ፣ እስከ 124 ሬንጅ አለው። አጠቃላይ ዋጋው የሚሆነው 11 ሚሊዮን ብር ነው። የእሱን 10% ወይም 1,100,000 ብር ቅድመ ክፍያ ከፍላችሁ ግዥ የምትፈጽሙ ይሆናል ማለት። የባለ 3 መኝታ ቤቱ ደግሞ 157 ካሬ ነው። አጠቃላይ ዋጋው የሚሆነው 15,500,000 ብር ነው። የእሱን 10% ቅድመ ክፍያ ማለት 1,500,000 ብር ቅድመ ክፍያ በመክፈል ግዥ መፈጸም የምትችሉ ይሆናል ማለት ነው። እንግዲህ እነዚህን ቤቶች ዛሬ ላይ በዚህ ዋጋ ስትገዟቸው የማስታወቂያ ዋጋ ላይም ስለሚገኙ ማለት ነው። ምናልባት ግን ፕሮጀክቱ አልቆ የዛሬ 2 እና 3 ዓመታት ይህ ዋጋ በ200 እና በ300% ጭማሪ አሳይቶ በ18 እና በ20 ሚሊዮን ብር የምትገዟቸው ነው የሚሆነው። ያ ማለት ከሚገኝበት ሎኬሽንም አንጻር ካለው ነባራዊ የሪል ስቴት ግብይትም አንጻር ካለኝ እኔም በዘርፉ ስራው ላይ ነኝ ያለው ካለኝ ልምድም አንጻር እንደዚህ አይነት ፕሮጀክቶች ሚኒመም ፕራይስ ላይ የሚገኙት በማስታወቂያ ዋጋ ላይ በሚሸጥበት ወቅት ነው። ከዛ በኋላ ሁሌም ዋጋቸው እየጨመረ ነው የሚሄደው እና ያን አድቫንቴጅ ተጠቃሚ ለመሆን ደግሞ ዛሬ ብልህ ሆናችሁ ዛሬ በሚኒመም ፕራይስ 10% ቅድመ ክፍያ እነዚህን ቤቶች ብትገዙ ይበልጥ ተጠቃሚ ትሆናላችሁ ማለት ነው። አሁን ላይ እንግዲህ ከመሬት ወለል 18 ሜትር አካባቢ ዝቅ ብለን ነው የምንገኘው ለአራቱ ቤዝመንቶች ማለት ነው። እንግዲህ እነዚህ ሁሉ ስትራክቸር ስራው አልቆ 27 ድረስ ለመሄድ ወይም አጠቃላይ እስከ 126 ሜትር ከመሬት በላይ ከፍታ ይኖረዋል ማለት ቢልዲንጋችን በዛ ደረጃ ነው ታስቦ እየተሰራ ያለው። ከዛ ውጭ ሙሉ ለሙሉ ገንብቶ ለማስረከብና ለደንበኞች ለማስተላለፍ በሰሚ ፊኒሺንግ ለምንሸጣቸው ቤቶች በ2 ዓመት ከ6 ወር ጊዜ፣ በፉል ፊኒሺንግ ለሚገዙ ደንበኞቻችን ደግሞ በ3 ዓመት ጊዜ ነው ለማስረከብ ከኮንትራክተሮቹ ጋርም የተዋዋል ነው። እኛም በዛ ሌቭል ለመጨረስ ነው። ምናልባት አሁን ከመንግስትም በወሰድነው መመሪያ ወይም የግንባታ ክትትል መሰረት ማለት ነው በ3 ዓመት ጊዜ ይህንን ቢልዲንግ ጨርሶ የማስረከብ ግዴታ አለብን ማለት ነው። በዛ ደረጃ ጨርሶ ለማስረከብ ነው እየሰራ የምንገኘው። ይህንን ይመስላል።
እንግዲህ ከሳይታችን ደርሰን ተመልሰናል። ያያችሁትን ይመስላል። በጣም በሚገርም የኮንስትራክሽን ፍጥነት እየተገነባ እንደሚገኝ ተመልክታችኋል ብዬ አስባለሁ። እንግዲህ ለበለጠ መረጃና እዛ ፕሮጀክት ላይ ኢንቮልቭ ማድረግ ለምትፈልጉ ኢንቨስት ለማድረግ ለምትፈልጉ ደንበኞቻችን ስልክ ቁጥራችን ከታች እናስቀምጣለን። እሱ ስልክ ቁጥር ኮንታክት ማድረግ ትችላላችሁ። የትኛውም የሶሻል ሚዲያ ፕላትፎርም በየትኛውም የኮሚኒኬሽን አውታር መገናኘት እንችላለን ማለት ነው። እንግዲህ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ተመልካቾች ደግሞ ይህንን የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ በማድረግ ለዘመድ ወዳጅ ቤተሰብ ይጠቅማል ላላችሁት ሁሉ በማጋራት እንድትተባበሩን ስንል በአክብሮት እንጠይቃለን። ለነበረን ጊዜ እናመሰግናለን። መልካም ቆይታ